ሰዎች ቪዲዮአችሁን እንዲያዩ የሚያደርጋቸው ሚስጥር በቪዲዮ ውስጥ ያለው መረጃ ሳይሆን ከውጭ የሚያዩት ተምኔል ነው። አብዛኞቻችሁ ተምኔል ለመስራት ኮምፒውተር የግድ ያስፈልጋል ብላችሁ ታስባላችሁ። ዛሬ ያንን ስህተት አርማችኋለሁ። ማንኛውንም አይነት ስልክ ተጠቅማችሁ ትልልቅ ቻናሎች የሚጠቀሙትን አይነት ተምኔል በ5 ደቂቃ እንዴት እንደምትሰሩ አሳያችኋለሁ። ይሄንን ቪዲዮ ካያችሁ በኋላ የቪዲዮአችሁ እይታ እንደሚቀየር እርግጠኛ ነኝ። የዛሬውን ተምኔል ለመስራት የምትጠቀምባቸው አፕሊኬሽኖች ሁለት ናቸው፣ ፒክስአርት እና ላይትሩም ነው። ፒክስአርት ሙሉ ተምኔሉን 80%ን እሰራበታለሁ። ላይትሩም ደግሞ የቀረችውን 20% ወይም የከለር ግሬዲንጓን በላይትሩም እጠቀማለሁ ማለት ነው። ወደ ቪዲዮአችን በመጀመሪያ ፒክስአርት አፕሊኬሽን ውስጥ ትገባላችሁ። ከዛ በመቀጠል ከታች ያለችውን የፕላስ ምልክቷን ትጫናላችሁ። እሷን ከተጫናችኋት በኋላ በድጋሚ አድ የሚል ይመጣላችኋል። አድ ፎቶ የሚለውን ተጭናችሁ ጋላሪያችሁ ላይ ያሉት ፎቶዎች ይመጡላችኋል። ከነዛ ውስጥ ለተምኔላችሁ የሚሆናችሁን አንድ ፎቶ ትመርጡና ትገባላችሁ። እኔ ማሳያችሁ ኖርማል ባክግራውንድ ከለር መርጬ ይገባለሁ። ቀይ ከለር ከመረጥኩ በኋላ እንደምትመለከቱት እንደዚህ ያመጣልኛል ማለት ነው። ለምትሰሩት ተምኔል የሚሆናችሁን ፎቶ መርጣችሁ ከጨረሳችሁ በኋላ የሚያመጣላችሁ በማይሆን ፎርማት ነው። ስለዚህ የግድ የተምኔል ፎርማት ደግሞ 16:9 ነው። 16:9 ታደርጉታላችሁ ማለት ነው። ከዛ በመቀጠል ለተምኔላችሁ የሚሆኑ የምትፈልጓቸው ስቲከሮች ካሉ ከታች ከምትመለከቷቸው አማራጭ ስቲከር የሚለውን መርጣችሁ ትገባላችሁ። ለምሳሌ እኔ ግሪን ባክግራውንድ የሆነ ስቲከር ስለፈለኩ እሱን አስገባዋለሁ። እኔ ልሰራ ያሰብኩት ተምኔል የሰው ምስል ስለሚያስፈልገው እዛው ስቲከር የሚለው አማራጭ ውስጥ ገባና የሰው ምስል ሰርች አደርጋለሁ። ከዛ የፈለኩትን መርጫ አስገባለሁ። እናንተም የምትፈልጉት አይነት አማራጭ ከፈለጋችሁ እዚሁ ስቲከር ውስጥ ገብታችሁ ማምጣት ትችላላችሁ ማለት ነው። ምናልባት ስቲከር ውስጥ እንኳን ከሌለ ከጋላሪያችሁ ላይ ከሌላ አፕሊኬሽኖች እያወረዳችሁ ኢምፖርት እያደረጋችሁ መጠቀም ትችላላችሁ ማለት ነው። ከዛ በመቀጠል የሰውየውን ቦታ እንደፈለኩ እየቀያየርኩ አደርገዋለሁ። በመቀጠል ደግሞ በድጋሚ ስቲከር ውስጥ ገባና ብላክ ባክግራውንድ ሻዶው ስለሚያስፈልገኝ እሱን ሰርች አድርጌ አስገባዋለሁ ማለት ነው። ብላክ ሻዶው ያስፈልገኝ ምክንያት አረንጓዴውና ቀዩ ከለር ሻዶው ከሌለው በጣም ነው የሚያስጠላው፣ ምንም ሳቢም አይሆንም። ተምኔሎች ደግሞ ሳቢ መሆን አለባቸው እና ብላክ ሻዶው አስቀምጥበትና የተሻለ እይታ እንዲኖረው አደርጋለሁ ማለት ነው። ሻዶው ካደረኩበት በኋላ ያለው ምስል ይሄንን ይመስላል። በድጋሚ ሌላ የምፈልጋቸው ስቲከሮች ስላሉ በድጋሚ ስቲከር ውስጥ ገባለሁ። ተምኔሉ ተሰርቶ ካለቀ በኋላ ያለው ሪዛልት ይሄንን ይመስላል። ሙሉ ያላሳየዋችሁ ወደ 6 ደቂቃ ምናምን ስለፈጀብኝ ላለማንዛዛት ነው። ሁላችሁም የሰራችሁትን ተምኔል ከጨረሳችሁ በኋላ ኢንሃንስ ታረጉታላችሁ። ፒክስአርት ላይ ኢንሃንስ ለማድረግ ፕሮ ሞዱ ያስፈልጋችኋል። ስለዚህ ፒክስአርት ፕሮ እኔ ቴሌግራም ቻናል ላይ ታገኛላችሁ። እንደምታዩት የጥራቱ ልዩነት በጣም ያስታውቃል። ተምኔላችንን ፒክስአርት ላይ ሰርተን ስለጨረስን ኤክስፖርት እናደርገዋለን። አሁን የሚቀረን ደግሞ ወደ ላይትሩም በመሄድ ከለሮቹን ማድመቅ ነው። ከለሮቹ ሲደምቁ ተመልካቾቻችን በቴክስቶቹና ወይም በተምኔሉ አይነት እንዲሳቡ ያደርጋቸዋል። ላይትሩም ላይ ገብተን እንዴት ኤዲት እናደርጋለን የሚለው ለእናንተ ማስረዳት አይጠበቅብኝም፣ ምክንያቱም በጣም ቀላል ስለሆነ። ሪዛልቱ እንግዲህ እንደምታዩት ይህንን ይመስላል። ከመጀመሪያው ጋር ሳነጻጽረው መመልከት ትችላላችሁ። በጣም የከለር ድምቀት አለው። ከዛ ኤክስፖርት እናደርገዋለን።